የተከበራችሁ የአይስፖርት ሪቪው ተከታታዮች እንደምን ቆያችሁ? ዕለተ አርብ 22/09/2017 የዕለቱ የዜና ስፖርት ይዘን ቀርበናል። እንድትከታተሉ በክብር እንጋብዛለን። ሊቨርፑል የአሌክሳንደር አርኖልድ ወደ ማድሪድ ዝውውር ተስማምተዋል። ሪያል ማድሪድ ለሊቨርፑል 10 ሚሊዮን ፓውንድ ይከፍላል። ተጫዋቹ ኮንትራቱ ሊያበቃ አንድ ወር ቢቀረውም ሪያል ማድሪድን ቀድሞ በመክፈል በዓለም ክለቦች ዋንጫ ለማሳተፍ እና ወደ ቡድኑ ለመቀላቀል አስቦ ነው። ቼልሲዎች ሊያም ዴምፕሊን አዲስን አጥቂያቸው አድርጎ ከኢፕስዊች ታውን ለማዛወር ከጫፍ ደርሰዋል። ተጫዋቹ የሚፈልጋቸው ብዙ ክለቦች ቢኖሩም ወደ ቼልሲ ቀዳሚ ምርጫው እንደሆነ ተገልጸዋል። ቼልሲ ለተጫዋቹ ውል ማፍረሻ 30 ሚሊዮን ፓውንድ መክፈል ይጠበቅበታል። ሩበን አሞሪም የብሩኖ ፈርናንዴዝ ዝውውር በበጎ መልኩ እንደሚመለከተውና የ300 ሚሊዮን ፓውንድ የዝውውር ሂሳብ እንደሚቀበሉት በመግለጽ ክለቡ በአዳዲስ አቅም ያላቸው ተጫዋቾች በመተካት ማጠናከር በሲዝኑ ካጋጠመው ቀውስ መውጣት እንዳለበት ያምናሉ። እናም ተጫዋቹ ብሩኖ ፈርናንዴዝ በክረምቱ ዝውውር ሊለቅ እንደሚችል ተገልጿል። የተከበራችሁ የአይስፖርት ሪቪው ተከታታዮች ለዕለቱ የነበሩን አጫጭር የስፖርት ዜናዎች ይህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።